አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ተከታታዮች ትክክለኛ የህልም ፍቺ ያለው ከአላህ ዘንድ ብቻ ነው። ነገር ግን በሙስሊም ሊቃውንቶች ትንታኔ ላይ ተመስርተን በአላህ ፈቃድ ይህንን ህልም ለመፍታት እንሞክራለን። አብራችሁን ቆዩ። በመጀመሪያ ወደ ፍቺው ከመግባታችን በፊት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳስተማሩን ሶስት አይነት ህልሞች አሉ። አንደኛው ሩእያ የሚባል ሲሆን ይህ ከአላህ ሱብሓነሁ ወተዓላ የሚመጡ መልካም እና እውነተኛ ህልሞች ናቸው። ሁለተኛው ህልም የሚባል ሲሆን ከሸይጣን የሚመጣ መጥፎና አስጨናቂ ህልም ሲሆን ዓላማውም ሰውን ማሳዘን፣ ማሸበር ወይም በፈተና ውስጥ መጣል ነው። ሶስተኛው ሐዲሱን ነፍስ የሚባል ሲሆን የአእምሮአችንና የቀውሏችን ነጸብራቅ ነው። ይህ ማለት በንቃተ ህሊና ስናስባቸው ከዋልናቸው ነገሮች የሚመነጭ ህልም ነው። በታላቁ የህልም ፈቺ ኢማም ኢብን ሲሪን ረሂመሁላህና በሌሎች ታላላቅ የሙስሊም ሊቃውንት ዘንድ በአብዛኛው እባብ የሚወክለው ነገር ጠላት እንዳለን ነው። እባቡ ብቻውን መታየቱ በዙሪያችሁ ያለ ወይም የተደበቀ ጠላት እንዳለ ሊያመላክት ይችላል። የእባቡ ንክሻ ደግሞ ዝም ብሎ ጠላት መኖሩን ብቻ ሳይሆን ጠላታችሁ ጉዳት ሊያደርስባችሁ መቻሉን ወይም እንዳደረሰባችሁ የሚያሳይ ጠንካራ ምልክት ነው። ንክሻው ደግሞ የጠላት ድል መቀዳጀት ወይም በእሱ ምክንያት የሚደርስ ጉዳት እንዳለ ያሳያል። ፍቺውን ይበልጥ ግልጽ ለማድረግ እባቡ የት ቦታ ላይ እንደነደፈንና የእባቡ ቀለም ምን እንደሚመስል መለየት ስላለብን ሁሉንም በዝርዝር እንመለከታለን። በህልማችን እባቡ የነደፈን የት ላይ ነው? እባቡ የነደፈን እጃችን ላይ ከሆነ ከሀብታችን፣ ከስራችን ወይም ከርዝቃችን ጋር በተያያዘ ከጠላት በኩል የሚመጣብን ችግር እንዳለ ሊያመላክት ይችላል። እባቡ የነደፈን እግራችንን ከሆነ አንደኛ የህይወት ፈተናን፣ መሰናክልን ያመላክታል። እባቡ እግርሽን ነክሶ እንቅስቃሴሽን ከገታው በህይወትሽ ያቀድሽው ጉዞ፣ ትምህርት ወይም ፕሮጀክት በሰዎች ተንኮል ወይም ባልታሰበ አጋጣሚ ሊስተጓጎል እንደሚችል መልእክት ሊሆን ይችላል። ሁለተኛው ወደ ሐራም መሄድሽን ያመላክታል። ይህ ህልም ከባድ ማስጠንቀቂያ ሊሆን ይችላል። እግሮችሽ ወደ ተከለከለ ቦታ እየሄዱ እንደሆነ ወይም የተከለከለ ተግባር ላይ እየተሰማራሽ እንደሆነ ይጠቁማል። እባቡ እግርሽን መንከሱ ከምትሄጂበት የተሳሳተ መንገድ ተመለሺ የሚል መለኮታዊ ማስጠንቀቂያ ተደርጎ ሊወሰድ ይችላል። ሶስተኛው በሃይማኖት ጉድለትን ያመላክታል። በአንዳንድ ፍቺዎች እግር የሰው ልጅ በዲኑ ያለውን ጽናት ይወክላል። ስለዚህ በሶላት ወይም በሌሎች ዒባዳዎች ላይ መዘናጋት ወይም ድክመት እየታየብሽ መሆኑን እያመላክተሽ ሊሆን ይችላል። እባቡ የነደፈን አንገት ወይም ጀርባ ላይ ከሆነ አንደኛ ከቅርብ ከሆነ ሰው፣ ከቤተሰብ ወይም ከጓደኛ የሚመጣ ክህደት ወይም ጥቃት እንዳለ ሊያመላክት ይችላል። ሁለተኛ አደራ ወይም ዕዳ እንዳለብን ያመላክታል። እባብ አንገትሽን ሲነክስሽ ማየት ያልተወጣሽው አደራ እንዳለብሽ ወይም የሰዎች ዕዳ በአንገትሽ ላይ እንዳለና ይህም እያስጨነቀሽ ወይም ጉዳት ሊያመጣብሽ እንደሚችል ማሳያ ሊሆን ይችላል። ሶስተኛው የሃይማኖት ጉዳይ ማስጠንቀቂያ ሊሆን ይችላል። አንዳንድ ዑለማዎች ይህንን ህልም እንደ ማስጠንቀቂያ ይተረጉሙታል። በተለይ ዘካን አለማውጣት ወይም ሃይማኖታዊ ግዴታን አለመወጣት ጋር ተያይዞ ሊመጣ ይችላል። በቁርአን ውስጥ ንፉግነትን በተመለከተ ሀብታቸው በአንገታቸው ላይ እንደሚጠመጠም የሚገልጽ አንቀጽ አለ። ስለዚህ ከሃይማኖታዊ ግዴታዎች አንጻር ራስን መፈተሽ ያስፈልጋል። በህልማችን የነደፈን እባብ ቀለም ምን አይነት ነው? የነደፈን ጥቁር እባብ ከሆነ ይህ በጣም አደገኛና ኃይለኛ ጠላትን ያመላክታል። አንዳንዴ ከጅን ወይም ከድግምት ጋርም ሊያያዝ ይችላል። የነደፈን ቢጫ እባብ ከሆነ ደግሞ በበሽታ እንደምንጠቃ ወይም የሚፈትን ምቀኛ ጠላትን የሚያመላክት ሲሆን የተነደፍነው በነጭ እባብ ከሆነ ጓደኛ መስሎ የሚቀርብ ሙናፊቅ ጠላት ሊያጠቃን እንደሆነ ያሳያል። በመጨረሻም እባቡ ነድፎ ካመለጣችሁ ጠላት ጉዳት አድርሶባችሁ ሊያመልጥ እንደሚችል ሲያመላክት፣ እባቡ ከነደፋችሁ በኋላ ግን ከገደላችሁት ይህ በጣም ጥሩ ምልክት ነው። ምንም እንኳ ጠላት ቢጎዳችሁም በመጨረሻ እናንተ ድል እንደምታደርጉና
ከችግሩ እንደምትወጡ ያሳያል። የእባብ ንክሻ ህልም በአብዛኛው ከጠላት ከምቀኝነትና ከሸይጣን የሚመጣ ማስጠንቀቂያ ወይም ፈተና ነው። ስለዚህ ባየነው ህልም መፍራትና መጨነቅ ሳይሆን ከአቡ ቀታዳ ረዲየላሁ ዐንሁ በተላለፈ ሶሒህ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ መልካም ህልም ከአላህ ነው፣ መጥፎ ህልም ደግሞ ከሸይጣን ነው። ከእናንተ አንዳችሁ የሚጠላውን ነገር በህልሙ ካየ ወደ ግራ ጎኑ 3 ጊዜ ቀለል አድርጎ ይጥፋ። ከዛም አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ይበል። ይህን ካደረገ ህልሙ በፍጹም አይጎዳውም። ስለዚህ እንደዚህ አይነት ህልም ያያችሁ በፍጹም አትረበሹ። ህልም ማስጠንቀቂያ እንጂ የግድ ይፈጸማል ብሎ መደምደም አይቻልም። ምክንያቱም ነገሮች ሁሉ በአላህ እጅ ናቸውና አላህ የበለጠ ያውቃል። አላሁ አዕለም።